ሚኪ ቆይ ሰብሊ ተረጋጊ። ሚኪ ምንም ቢሆን ረጅም እድሜን ያቃጠልሁበት ፍቅሬ ነው። አፍቅረህ የምታውቅ ከሆነ ይገባሃል። እሱ ግን አያፈቅርሽም። ሻንጣሽስ? ተነጋግረንበት የለ? ስቀልድ እኮ ነው። ስሜን እንዴት አወቅሽው? እንትን አሁን እኮ ስንተዋወቅ ስታወራኝ ሚኪ ይባላል አልከኝ። አዎ አልከኝ። ትንሽ እንኳን አልናፍቅሽም? ከምታስበው በላይ ነው የናፈቀኝ። ምንም አልሆንኩም። ምንም አልሆንኩም? ፊትህን አይተሃል? በቀን ዘረፋ ተጀመረ እንዴ? አይደለም፣ ከሰው ጋር ተጣልቼ ነው። አንተ ከሰው ጋር ትጣላለህ እንዴ? አዎ፣ የምወደውን ሰው ከነኩብኝ ይጣላለሁ። እሺ በረዶ ላድርግልህ። ቀላል ነው ሰብሊ፣ አታከብጂው። ቁጭ በል። የተፈጠረውን ነገር ትነግረኛለህ። ሄሎ፣ አላፈቅርህም ከህይወት ይወጣልኝ ማለት ትቻለሽ። እኔ ይሆናል ብዬ እንጂ እስከዚህ ድረስ እኔ መሆን አይደለም የምፈልገው። ምንድነው የምታወራው? ለምን እንዳላወቀ ትሆኛለሽ? ራስሽ አይደለሽ እንዲደበድበኝ ላክሽው? ምን? ግድ የለም አንድ ነገር ባጠፋ ይቅር ማለት ከበድሽ አይደል? ድሮም አንቺ ውሸትሽ ነው፣ አታፈቅሪኝ። ሄሎ ሄሎ፣ ሚኪ ምንድነው የተፈጠረው? ይኸውልሽ ሰብሊ ተረጋጊ። እኔ ምንም አላደረኩም። እሱ ነው ያልሆነ ነገር ያለው። ሚኪ እንደምታስብልኝ አውቃለሁ፣ እንደዚህ ግን ማድረግ አትችልም። ቆይ ሰብሊ ተረጋጊ። ሚኪ ምንም ቢሆን ረጅም እድሜን ያቃጠልሁበት ፍቅሬ ነው። ዳዊትን አፈቅረዋለሁ። አፍቅረህ የምታውቅ ከሆነ ይገባሃል። እሱ ግን አያፈቅርሽም። በምን አወቅ? ተሳሳተ። ለስተቱ ደግሞ ይቅርታ ጠየቀኝ። እስከ ዛሬ ለሰራቸው ትክክለኛ ነገሮች ስል አንድ ስተቱ ማለፍ አያቅተኝም። እባክህ ዳዊት፣ የኔን ያንተ ነገር እስኪፈታ ሰላሜን አትበጥብጠኝ። ማን የበጠበጠሽ? ራሱ አይደል እንዴ ከመሬት ተነስቶ የደበደበኝ? ተው ሚኪ፣ ከመሬት ተነስቶ ሰው እንደማይማታውቃለሁ። የተናገርከው ነገር ባይኖር። ሰብሊ የእውነት ጠልተሽኛል ማለት ነው? ዴቭ እንደሱ አትበል። ባላፈቅርህ ነው ያን ሁሉ ነገር ካደረግህ በኋላ እዚህ ቁሚ ማውራ? አላቅም። በቃ ይቅርታ ካረግሽልኝ አርጊልኝ። የአንድ ቀን ስተቴን ደጋግመሽ እያነሳሽ የምታቆሲኝ ከሆነ ግን ሁሉ ነገር ይቅርብኝ በቃ። እንዴ ዳዊት አፈቅርሃለሁ። ትንሽ ጊዜ ስጠኝ። የምታፈቅረኝ ከሆነ ደግሞ ይሄ አያቅትህም። እሺ ነገ ምሳ አብረን እንብላ። እሺ የኔ እናት። ስሚ ሰዓቱ ደርሷል። የምን ሰዓት? የገቢ ምንጫችን የምትመጣበት ሰዓት። ተነሽ። እሺ ልብስ አቀብለኝ።
አቀብለኝ። እንዴ ምንድን ነው እንደዚህ ማማር? የምር እውነት በጣም ነው የምታምሪው። አመሰግናለሁ። ራስሽን ጠብቂ ደግሞ። እንኳን ደህና ቆየህ ዴቭ። ምንድን ነው ይሄ ሁሉ? ፍቅረኛዬን መቀበል ባለብኝ ልክ እኮ ነው መቀበል ያለብኝ። ይሄ እኮ ሲያንስሽ ነው። አመሰግናለሁ። ችግር የለውም። እንኳን ደህና መጣሽ። እንኳን ደህና ቆየህ። ሻንጣሽስ? ተነጋግረንበት የለ? ስቀልድ እኮ ነው የኔ ህይወት። እኔ አንቺን እድሜ ልኬን ብጠብቅሽ ምንም አይቆጨኝ። አንዴ ተረጋግተን እናውራ። አይ እንዴ በባዶ ድሽማ አይሆንም። መጀመሪያ ምግብ ነገር። አይ ይደርሳል፣ ችግር የለውም። ሰብሊ እዛ በነበርሽበት ሰዓት እችን ቀን እንዴት ሳልማት እንደኖርኩ ብታቂ። የምር ሙች እናቴ፣ እኔ እኮ በጣም እኮ ነው ማፈቅርሽ፣ እጅግ በጣም ነው ማፈቅርሽ። አፈቅርሃለሁ ዴቭ፣ ግን አልዋሽም፣ ልቤ ተሰብሯል። ከዛ ህመም ለማገገም ጊዜ ያስፈልገኛል። ላምንህ ይገባል። እሺ እሺ፣ የኔ ልብ እንክትክት ይበልልሽ እናቴ። ምን አባቴ ላድርግልሽ? እስቲ ንገሪኝ። ፍቅራችን ህይወታችን እንዲሰምር ምን አባቴ ላድርግልሽ? ትዕግስትህን አሳየኝ። የምትለኝን ያለ የምታፈቅረኝ ከሆነ ትዕግስትህን አሳየኝ። እሺ እናቴ፣ አንቺ እንደፈለግሽው በቃ አንቺ ይሁን ባልሽ ሰዓት ይሆናል። የኔ መቤት ምግብ እንብላ አይደል? ውይ ሚኪዬ፣ ለምንድን ነው እንደዚህ ደግ የምትሆንልኝ? ለምንድን ነው አንተ ጋር ስድረስ እንደዚህ ፍጹም ሰላም ይሰማኝ? ዳዊትን እኮ አፈቅረዋለሁ፣ ግን ነፍሴ የምታርፈው አንተ ጋር ስሆን ነው። ይሄ ለምን ይሆን? ሰብሊ እየጠበኩሽ ነበር። እራት አልበላም እንዴ? አንድ ላይ እንበላም እንዴ? አቅርቢና አንድ ላይ እንብላ። አይ ጥግብ ብያለሁ። ባይሆን ላንተ ላቀርብልህ። ይኸውልሽ ብቻዬን አልበላም። እሺ አቅርቢና አንድ ላይ እንበላለን። እሺ እኔ ሞልቃቃ። እንቅልፍ እምቢ አለኝ። ምን እያየህ ነው?
የድሮ ፎቶዎች። አንዳንዴ የድሮ ፎቶችን ሳይ በጣም አዝናለሁ። ለምን? የራሴ የልጅነት መልክ ላይ ህልሜ ይታየኛል። አድጌ መሆን የምፈልገው፣ ፈተና ወደቅኩ ብዬ ያለቀስኩት፣ በረባ ባረባ ቤተሰብ እንዳትበላሽ እያለ ሲደበድበኝ የነበሩት፣ አድጋ ይሄን ትሆናለች፣ አድጋ ይሄን ትሰራለች ተብሎ የተጣለብኝ ህልም ሁሉም ትዝ ይለኛል። ንጽህናዬ፣ ለህይወት የነበረ ተስፋ። ዛሬም እኮ ትልቅ ተስፋ ላይ ሰብልዬ፣ ከምታስቢው በላይ ጠንካራ ሰው ነሽ። ዝም በል እባክህ፣ አንተ ሞራሌን ስትጠብቅ ነው። በፍጹም ሰብልዬ፣ አንድ የምነግርሽ ነገር ቢኖር ይኸውልሽ፣ በትምህርትሽ አልተሳካልሽም፣ ሰው ሀገር ሄደሽም አልተሳካልሽም ማለት ህይወትሽ አበቃ ማለት አይደለም። ቆይ እስኪ ንገሪኝ፣ ስንቱ ነው ተምሮ ህይወቱን የቀየረ? ዋናው ነገር ባሉበት ቦታ በዓላማ ጠንክሮ መስራት ነው። ፈጣሪ ደግሞ የሰውን ድካም ችላ ብሎ የሚያልፍ አምላክ አይደለም። ይኸውልሽ፣ ሰው በለፋበት ልክ ዋጋውን እጥፍ አድርጎ ይከፍለዋል። እኔን ለምንድን ነው እንደሱ ማይሰማኝ? ልፋቴ በሙሉ ከንቱ የቀረ ነው የሚመስለኝ። ታውቃለህ፣ በሰው ሀገር ተስፋ ስቆርጥ ሁሌ የማስበው ዳዊትን ነው። እዚህ ተመልሼ ከእሱ ጋር የሚኖረኝ ህይወትን። ይኸውልሽ ሰብልዬ፣ አሁንም ቢሆን ያለምሽውን ህይወት ለመኖር ምንም የሚገድብሽ ነገር የለም። ምናልባት ካሰብሽው ሰው ጋር ላይሆን ይችላል። በቃ ደህና እደር። አሁን እኮ ቤት አልገባም፣ ግን ሁለተኛ እድል ሊሰጠው ወስኛለሁ። እርግጠኛ ነሽ ሰብሊ? አዎ ሚኪ፣ ከሰው ጋር ህይወት መገንባት ከባድ ነው፣ ማፍረስ ቀላል ነው። እኔ ደግሞ የገነባሁት ህይወት እንዲፈርስ አልፈልግም። እሺ፣ ውሳኔሽን አከብራለሁ። ግን አንድ ነገር እንድታቂልኝ እፈልጋለሁ። ራስሽን ጠብቂ። ዋጋሽን ከሚያውቅ ሰው ጋር መሆን ያለብሽ። እሺ ሰብሊ? አመሰግናለሁ ሚኪ፣ አንተ ሁሌም ትረዳኛለህ።
ምን ሆነሽ ነው እኔት? ምንም አልሆንኩም። እንዴ መንገድ ላይ ቁጭ ብለሽ እያለቀሽ ምንም አልሆንኩም? ከቤተሰቦቼ ጋር ተጣልቼ ከቤት ተባረሬ ነው። በዚህ እድሜሽ ከቤተሰብ ጋር ተጣልተሽ ተባረርሽ? አዎ ትምህርቴን አቋርጬ ስራ እንድሰራ ሲነግሩኝ አልሰራም አልኳቸው። ከዛም ከቤት አስወጡኝ። ትክክለኛ እናትና አባቴ አይደሉም፣ ዘመዶቼ ናቸው። እናትና አባትሽስ? ሞተዋል። በጣም አዝናለሁ። እሺ እኔ የምረዳሽ ነገር አለ? ምንም የምሄድበት ቦታ የለኝም። ቢያንስ ስራ እስከምጀምር ድረስ የማርፍበት ቦታ እፈልጋለሁ። ምናልባት በርካሽ ገንዘብ የማገኘው ሆቴል ይኖር ይሆን? ሆቴል ታርፊ? አዎ እጄ ላይ 1000 ብር ምናምን አለኝ። በቃ ለትንሽ ቀናት እኔ ጋር ትኖሪያለሽ። ደግሞ እንዳትፈሪኝ እሺ? የሴት ጓደኛ አብራኝ ትኖራለች። ግን ከፈለግሽ ነው፣ ካልፈለግሽ ደግሞ የተወሰነ ገንዘብ ሰጥቼ። አይ እንትን ከብሩማ አንተ ጋር ባርፍ ነው የሚሻለኝ። እሺ ተነሽ እንሂድ። ደግሞ ነጠላሽን አውልቂው እንጂ በዚህ እድሜሽ ነጠላ ትለብሻለሽ? እሺ ሚኪዬ። ስሜን እንዴት አወቅሽው? እንትን አሁን እኮ ስንተዋወቅ ስታወራኝ ሚኪ ይባላለሁ አልከኝ። አዎ አልከኝ። እሺ እንሂድ በቃ። እሺ ነይ ግቢ። ተዋውቂያት፣ ሩት ትባላለች። ድንገት መንገድ ላይ ስታለቅስ አግኝቼ ነው ይዣት የመጣሁት። ያው ከቤተሰቦቿ ጋር ተጣልታ ነው፣ ማረፊያ ስለሌላት ነው። እሺ እዚህ ትንሽ ትቆያለች። ደስ ይላል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አመሰግናለሁ። እውነት በጣም ጥሩ ሰዎች ናችሁ። ምንም አይደል። ቤት እግዚአብሔር ነው። ደግሞ በየሆቴሉ እየዞሩ ማደር ለሴት ልጅ ትንሽ ሴፍ አይደለም። ልክ ነህ ሚኪ። ነይ መታጠቢያ ቤቱን ላሳይሽ። ጉረኛ ነገር እኮ ነሽ። ተዚህ ልሻል ልጅ ሆነ አንቺ ማታጸጁን ነበር እኮ እኔ ሳጸደ የነበረው። ያኔ እኮ አንተ አውቀህ ነበር እኔን ለማስጠቆር። እሺ አሁን ይልታው። ምንድነው ሚኪዬ? ሳብሊ እኔ ምንም አላውቅም። ድንገት አምልጦኝ ከእጄ ተሰበረብኝ። እሺ በቃ ተረጋጊ። ደህና ነሽ? ተረጋጊ። እኔ እጠርገዋለሁ። መቼም እርቦሻል አይደል? በመጠኑ። በይንሽ ወደ ሳሎን። እንዴት እንዳስደነገጠኝ ብታይ። እናንተም እንደነገጣችኋል። አይዞሽ። ወይኔ ሚኪዬ ይቅር በለኝ። ምን አይነት ጣጣ ነው? በጣም ነው የሚጣፍጠው። አዎ ሰብልዬ ናት የሰራችው። ስንት ጊዜ ሆናችሁ ግን ከተጋባችሁ? አረ ጓደኛዬ ነው። ኦኬ የፍቅር? አይ አይደለም። በጣም ይቅርታ፣ መጠየቅ የሌለብኝን ጥያቄ ጠየቅኩ መሰለኝ። ግድ የለም ችግር የለውም። በቃ እናንተ ብሉ እሺ። እኔ የምሄድበት ጉዳይ አለኝ።
ከይቅርታ ጋር ሚኪ በጣም ቆንጆዬ ልጅ ነው። እንዴት እስካሁን አልተጣበሳችሁ? ንጹህ ወንድሜ ነው። ኦ ስለዚህ እኔ ምድሌን ብሞክር አይከፋሽማ ማለት ነው። ለነገሩ ገና ከመተዋወቃችን ፈጠንኩብሻ። በጣም ይቅርታ። ችግር የለውም። ከየት ተገኘሽ? ቤት ሲደብረኝ ስወጣ እኮ ድንገት ሳይህ ነው የመጣሁት። ከሰብለ ጋር ነበር። እንዴ? እና የታለች? ሰው ጋር። ኦ ከፍቅረኛዋ ጋር? በምን አወቅሽ? ፍቅረኛ እንዳላትማ ነግራኛለች። ስሙ ዳዊት እንደሚባል እና በጣም እንደምታፈቅረውም ጭምር። ከምኔው ተግባብታችሁ ነው? እባክሽ ያው የሴት ነገር እንደዚህ ነው እኮ። አሪፍ። እና አንተስ ፍቅረኛ የለም? ለጊዜው የለኝም። ምን ነው በሰላም? ምን ነው ፍቅረኛ ለመያዝ ችግር አለው? ቆንጆ ነህ፣ በዛ ላይ አሪፍ ኑሮ እንደምትኖር ታስታውቃለህ። እና እንዴት አንዱ አልጠለፈችም ብዬ ነው። እኔ አልጠለፍ ብዬ ይሆናል። ለምን? ለመሆኑ ስንት አመትሽ ነው? ምን ነው ትንሽ ልጅ መሰልኩ እንዴ? እንደዛ ነገር ከቤተሰቦችሽ ጋር እንዳስታርቅሽ አትፈልጊ እንዴ? ገና በሁለት ቀኔ ምን ነው ሸክም ሆንኩብህ? እንደዛ ለማለት ፈልጌ አይደለም፣ ግን ሴት ልጅ ከቤቷ ስትርቅ ጥሩ አይደለም። እሱስ ልክ ነህ፣ ግን አሁን ያለሁት ካንተ ጋር ነው። ስለዚህ ሴፍ ነኝ ማለት ነው። እንዴት እንደዚህ ልታምኚ እንጃልሽ? እኔ እንጃ፣ በቃ ልቤ ጥሩ ሰው እንደሆንክ ነገረኝ። በይሽ በቃ አሁን እንሂድ። ሰብሊ መታ ካጣችኝ ይደብራታል። ምን ችግር አለው ብቻዋን ብትሆን? ህፃን ልጅ አይደለች ወይስ ትፈራለች? ማነሽ ሩት፣ አንዳንድ ነገሮችን እስክታስተካኪ ድረስ መቆየት ትችያለሽ። አንድ ነገር ግን አስተውሺ፣ ሰብሊን እንድትናገራት ፈጽሞ አልፈቅደልሽም። ገባሽ? ኧረ እኔ ስቀልድ እኮ ነው። ቀልድም ቢሆን እኔ ወደ ቤት ልሄድ ነው። አንቺ እስከፈለግሽው ሰዓት መቆየት ትችያለሽ። የኔ ናፍቆት እንዴት እንደናፈቅሽኝ ምንም አይዲያው የለሽም። እኔም ናፍቀኸኛል። ትዝ ይልሻል ሃይስኩል እያለን የነበረን ነገር? አስታውሳለሁ። ያንተ ጸጉር ድሬድ ነበር እና አንድ ብስኩት ለሁለት ነበር ተካፍለ የምንበላው። በፍጹም ተለያይተን አናውቅም። አስታውሳለሁ። አይሽ አሁንም እንደዛ ነው መሆን ያለበት። እኔና አንቺ ተለያይተን መኖር አንችልም። በፍጹም መለያየት የለብንም። ትንሽ ጊዜ ስጠኝ። ቆይ ትንሽ እንኳን አልናፍቅሽም? ከምታስበው በላይ ነው የናፈቀኝ።
ሚኪ እራት እንብላ። አንቺ እኔ ሰብልኝ እንጠብቃታለሁ። እንዴ እስካሁን ድረስ መቼስ ፍቅረኛዋ ጋር ቆይታ እራት ሳትበላ አትመጣማ። ይልቁንስ ሳይቀዘቅዝብን እንብላ። ግድ የለሽ ምን እጠብቃታለሁ። አንቺ ችግር የለውም። እሺ ብቻ ጉረስ ሩት፣ ለምን አርፈሻት? ወይም እራት አመለጠኝ። አይ እንደውም እየጠበቅሽ ነው። እንዴት ዋልሽ ሩት? አለሁ። እንዴት ነሽ? በቃ መጣሁ። እኔ የምልሽ ሰብልዬ፣ ከፍቅረኛሽ ጋር ተጣልታችሁ ነው ማለት? አይ ለምን አላደርሽም ብዬ ነው። እንደዚህ ይባላል እንዴ? በጣም ይቅርታ ሰብልዬ፣ ያው እኔ ትንሽ ግራ ስለምታቀብኝ ነው። እንዴ ማለት አንድ ላይ ልትበሉ ነው? ያው አንቺ እኮ ቀድመሽን ጀምረሻል ብለን ከፈልሽ ነው እዚህ። ውይ ደስ ይለኛል። ለብቻ መብላት ሲጀመር ምኑም ደስ አይል ምኑም። ይሄ እስኪ ተቀጣጣው ብሎ ሚኪ ላክርስ። አረ እርስ ግዴለሽ ምን ሚኪ ሩት ምን ነው? እባክህ እዛ እንቅልፍ አልወስዳለኝ። ለነገሩ እኔ እዚህ ብተኛ ይሻለኛል። ይሄ ለእኔ በቂ ነው። እሺ ምን ነው? ውስጥ እኮ እንቅልፍ እምቢ አለኝ አለች። ነው እሺ፣ ደህና ደሩ። ደህና እንደሪልኝ። ሚኪ ምንድን ነው? አተኛም እንዴ? እተኛለሁ። እኔ ገብተሽ አፋችልኝ እልሻለሁ። ጭራሽ አንድ መኝታ ቤት እንዲያድሩ ታደርጊያቸዋለሽ። እባክህ ልጁ ገገማ ነገር ነው። ምንም ሊይኝ አልቻለም። እንደምታፈቅረው በደንብ ያስታውቃል። ምን ሰብሊ፣ ምንድን ነው? አውቄ አይደለም። እሺ አንቺ አምሻለ። አደራሽን እንግዲህ ተንከባከቢያት። ምንም እንዳያሳስበ። ትንሽ ምግብ አለ። ፍርፍር እየሰራሁ ነው። ታረጋጊ ያልኩሽ አይደል እንዴ? ምን ያስጨውሻል? ትራስ ጭኝ። ወይ በጣም ይቅርታ።